እንደ ቲክቶክ እና ዩቲዩብ ያሉ ፕላትፎርሞችን በመጠቀም የምታውቁት ነገር ብቻ ሼር በማድረግ በጣም ብዙ ፎሎወሮችን ማግኘት ትችላላችሁ። በተጨማሪ ደግሞ አሪፍ የሚባል ገንዘብ መስራት ትችላላችሁ። እኔ የዛሬ 3 ወር ቲክቶክ ላይ የጀመርኩትኝ የማውቃትን ነገር ሼር የማድረግ ጉዞ በ3 ወር ውስጥ 30,000 ፎሎወር እና በጣም ብዙ ሰዎችን አስተዋውቆኛል። እነዚህ ቪዲዮዎችን በመመልከት የተዋወቅኳቸው ሰዎች ደግሞ አሪፍ የምላቸውን ስራዎች አሰርተውኛል። ጥሩ የሚባል ገንዘብም ሰርቼ እናንተም ታዲያ የምታውቋትን ነገር ሼር በማድረግ ተጨማሪ ገንዘብ የምታገኙበትን መንገድ መጀመር ብትፈልጉ ከሆነ ይህ ቪዲዮ ለእናንተ። በዚህ ቪዲዮ ኮንተንት እንዴት እንደማዘጋጅ ከስክሪፕት ዝግጅት እስከ ኤዲቲንግ የምጠቀምባቸውን የተለያዩ ቱሎችና ያገኘኋቸውን ጥቅሞች ዝርዝር አድርጌ እነግራችኋለሁ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጉ። ቀጥታ ወደ ቪዲዮ። ሰላም የበኩር ቤተሰቦች እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። እንግዲህ ኦልሞስት ቲክቶክ ከጀመርኩኝ ወደ 4-5 ወር ሊሆነኝ ነው። ነገር ግን አክቲቭሊ መስራት ከጀመርኩኝ ያለፉትን 3 ወራት ኦልሞስት ከጥር አጋማሽ ጀምሮ አክቲቭሊ ፖስት እያደረኩኝ ስሰራ ነበረ እና በዚህ በ3 ወር ውስጥ የተማርኳቸው የተለያዩ ነገሮች አሉ። ከኮንተንት ክሬሽን ወይም ደግሞ ኮንተንት ዝግጅት ጀምሮ እስከ ቪዲዮ ኤዲቲንግ ድረስ በብዙ ተምሬበታለሁ። ያ ብቻ አይደለም፣ ከዜሮ ተነስቼ 30,000 ፎሎወር ደርሻለሁ በ3 ወር ውስጥ። ለኔ ቴክ ኮንተንቶችን ሼር ለሚያደርግ ሰው 30,000 ፎሎወር ናት አኔዚቲንግ ቱ ጌት እና በጣም አሪፍ ነገር ነበረ። በፕሮሰስ ውስጥ ደግሞ የተማርኳቸው ብዙ ነገሮች አሉ። ስለዚህ ዛሬ እነሱ ነው ሼር ላደርጋቸው የመጣሁት። እኔ ኖርማሊ በአካዳሚክስ አይቲ ባክግራውንድ ነው ያለኝ። ስለዚህ በዋነኝነት ፎከስ አድርጌ ሰራ የነበረው የቴክኖሎጂ ቲፖችን በተለይ ደግሞ በየዕለት ተዕለት ልንጠቀምባቸው የምንችላቸውን ቢሮ አካባቢ ተማሪዎች ሊጠቀምባቸው የሚችሏቸውን ነገሮች ሼር በማድረግ ነበር የጀመርኩት። መጀመሪያ ያደረኩት የነበረው ነገር ምን ነበር? ኮንተንት መምረጥ ነበር። ምን አይነት ኮንተንት ላይ ፖስት ባደርግ የተሻለ ቪው አገኛለሁ ወይም ደግሞ የተሻለ ፎሎወሮች ጋር ኢንጌጅ መሆን ይችላል የሚል ነገር ነበረ። እንደነገርኳችሁ እኔ ባክግራውንዴ አይቲ አካባቢ ነው። ስለዚህ በጣም ብዙ ነገሮች መስራት ይችላልው እዛ አካባቢ። ነገር ግን አብዛኛው ማህበረሰብ ነበረ መድረስ የፈለኩት። ለምሳሌ የሆነ አድቫንስድ የሆኑ ነገሮችን ፖስት ባደርግ ማጆሪቲ ኦፍ ዘ ኮሚኒቲ ላላገኝ ይችላል የሚል ሐሳብ ነበረኝ። ስለዚህ ብዙ ሰዎችን ኢንጌጅ ሊያደርግ እንደሚችል ሰዎች ጋር ደግሞ ቶሎ ሊደርስ የሚችለው ምን አይነት ኮንተንት ነው ብዬ ሪሰርች አድርጌ ነበረ። በአብዛኛው ዴይሊ ልጠቀምባቸው የምንችላቸው ቲፕስ ኤንድ ትሪክስ ነበሩና ወደዛ ነበር ያደላሁት። በዋነኝነት ደግሞ ማይክሮሶፍት ኦፊስ አካባቢ ያሉ ቱሎችን መረጥኩኝ። በጣም ብዙ ነገር መስራት ይቻላል እሱ ላይ። ስለዚህ እሱን መረጥኩኝና ኮንተንቶችን ወደዛ እንዲሄዱ አደረኩኝ። በተጨማሪ ደግሞ አብዛኛው ሰው ሊጠቀምባቸው የሚችላቸው ቲፖችን ቁርጥርጥ እያደረኩኝ መስራት ጀመርኩ ማለት ነው። ፈርስት ታይም አካባቢ ምን ነበረ የሆኑ አድቫንስድ ነገሮችን ፖስት አደረግ ነበረ። የሆነ ደግሞ በቃ ቤዚክ የምትሏቸውን ነገሮች፣ የሚያስገርሙ ነገሮች ስልካችሁና ፒሲያችሁን አገናኝታችሁ ኢንተርኔት መጠቀም ትችላላችሁ የሚል አይነት ቪዲዮዎችን ፖስት አደረግ ነበር እና ኢንጌጅመንቱን ቼክ ሳደርግ የትኛው ነው በጣም የሚታየው የሚለውን ነገር ለማየት ስሞክር በአብዛኛው በጣም ቤዚክ የምላቸው ነገሮች ላጥ ይላሉ ማለት ነው እና ኮንተንቶቼ ወደዛ እየሄዱ መጡ ማለት ነው። የመጀመሪያው ነገር እናንተ ሪከመንድ ማድረጋችሁ ነገር ምንድነው? የምትሰሩት ኮንተንት ኢሽድን ቢ በጣም የሆነ አድቫንስድ ነገር ዋው እንዴ እቺ ደግሞ ትንሽ ነገር ናት ለሰው እንዴት ሼር አደርገዋለሁ ምናምን የሚል ነገር መኖር የለበትም ማለት ነው። ምክንያቱም ሰዎች እናንተ ያወቃችሁትን ነገር የማያውቁ በጣም ብዙ ሰዎች አሉ ማለት ነው። ይሄን ነገር ሰው ላያውቀው ይችላል ብላችሁ መገመት ያስፈልጋል ማለት እንጂ የግድ ኢሽድን ቢ አድቫንስድ። እንደውም እኔ ታየኝ ነገር ምንድነው? አድቫንስድ ነገሮችን ፖስት ሳደርግ ብዙ ኢንጌጅመንት አይኖራቸውም። ምክንያቱም ብዙ የሆነ ሊሚትድ ግሩፕ ኦፍ ፒፕል ነው ሪች የሚያደርገው። ምክንያቱም ያን የሆነ በአድቫንስድ ነገር ከሆነ የሆነ የሚፈልገው ፕሪሪኩዌስት ኖሌጅ አለ ማለት የሆነ የሚፈልገው ቀደም ያለ ኖሌጅ ይኖራል ማለት ነው ያንን ለመረዳት። ለምሳሌ እኔ በጣም ኮንስተንትሊ ፖስት ማድረግ የጀመርኩትኝ ኦልሞስት ከጥር መጨረሻ አካባቢ ነበረ በደንብ ፖስት ማድረግ የጀመርኩትና ፖስት ማድረጋቸውን ቪዲዮዎች ምን ነበር ማድረገው? ፖስት ማድረጋቸው ቪዲዮዎች በተቻለ መጠን የተለያየ አይነት ካታጎሪ ተጣጣቸዋለሁ። ለምሳሌ ዛሬ ኤክሴል ቲፕ ነገር ፖስት ማድረግ ከሆነ ነገ ወርድ፣ የሆነ ቀን ደግሞ የኮምፒውተር የሆነ ነገር ትሪክ፣ የሆነ ቀን ስለ ኤአይ፣ የሆነ ቀን ደግሞ የሆነ ሌላ የኮምፒውተር አድቫንስድ ነገር ቱል እና ፕሮግራሚንግ ላይ የሆነ ስለ ፕሮግራሚንግ የሆነ ነገር ዌብሳይቶችን መጠቀም እያልኩኝ የተለያዩ ኮንተንቶች ፖስት አደረግ ነበር ማለት ነው። ከነዛ ሁላ ኮንተንቶች ግን የትኞቹ በጣም ኢንጌጂንግ እየሆኑ መጡ? ኤክሴል ላይ የምሰራቸው ኮንተንቶች በጣም ኢንጌጂንግ እየሆኑ መጡ። ያ ማለት እኔ በጣም ወደዛ ብሳብ አሪፍ ሊሄድ ይችላል ወደሚለው ነገር መምጣት ጀመርኩ ማለት ነው። ስለዚህ መጀመሪያ እሱን ነበር ዲሳይድ ያደረኩት ማለት ኦኬ ሶ this is working well፣ ስለዚህ ወደዚህኛው ዋደላ ይሻላል ማለት ነው የሚለው ነገር ወደዛ የመሰብሰቡ ነገር መጣ ማለት ነው። ከቪዲዮዎችን ፖስት አደረግ እየተማርኩባቸው የመጣሁት ነገሮች ምንድነው? አንደኛው ሃሽታግ ነው። በጣም
ፕሮፐር የሆኑ ሃሽታጎችን መጠቀም። ለምሳሌ ፖስት ለማረጋት ቪዲዮ ብዙ ሪሌትድ የሆኑ ነገሮች ፖስት የተደረጉበትን ሃሽታግ ተከታለው በጣም ትሬንዲንግ የሆኑ ኦዲዮዎች ካሉ ዝም ብዬ መጀመሪያ አካባቢ ለምሳሌ የተመቸኝን ኦዲዮ አድርጌ ፖስት አድርግ ነበር። ነገር ግን ከዛ በኋላ የተማርኩት ነገር ምንድነው በጣም ትሬንድ የሆኑ ኦዲዮዎች ካሉ ወይም ደግሞ ትሬንድ የሆኑ ሙዚቃዎች ካሉ እነሱን መጠቀም እነሱን እንደ ባክግራውንድ ከትና ከዛ በኋላ ፖስት አደርጋለሁ ማለት ነው። ለምሳሌ ዮሐና አልበም የለቀቀ ቀን የዮሐናን ዘፈን አድርጌ የሆነ እኔ ምንም ሳላወራ ራሱ ቪዲዮ ፖስት ባረግ ያ ቪዲዮ የሆነ ተደራሽ መሆን እድላለሁ ማለት ነው። እንደዚህ አይነት ነገሮችን ሞክሬ ነበር ትሬንዲንግ የሆኑ ሳውንዶችን ለማስገባት። ኦፍ ኮርስ አንዳንድ ኮንተንቶቻችሁ ናሬት የምታረጉት ነገር ካለ ላይመች ይችላል፣ ግን ትሬንዲንግ ሳውንድስ በጣም ማተር ያደርጋሉ። ሃሽታግስ በጣም አሪፍ ነገር ነው ማለት ነው። ሌላኛው ደግሞ እንግዲህ ኮንተንት ክሬሽን ላይ የተጠቀምኳቸው ቱሎች የትኞቹ ናቸው የሚለውን ነው። ብዙ ጊዜ እናንተ አሁን ኮንተንት ክሬት ለማድረግ እያሰባችሁ ከሆነ የመጀመሪያው ነገር ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ስሰራ በጣም ሲምፕል የሚባለውን ካፕከትን ነው የምጠቀመው ቪዲዮ ኤዲት ለማድረግ። ብዙ ጊዜ ፒሲ ላይ ነው ኤዲት ማድረገው፣ ትንሽ ይቀለኛል ፒሲ ላይ ኤዲት ማድረግ፣ ለዛ ነው። ስልካችሁንም ተጠቅማችሁ ደግሞ ኤዲት ማድረግ ትችላላችሁ። በጣም ቀላል ነው። በጣም ካፕከት በጣም ብዙ ቱቶሪያሎች አሉ የተሰሩ በአማርኛ በጣም ብዙ ዩቲዩበሮች ሰርተዋል። ስለዚህ እናንተ ላይ ማክሲመም መሰረታዊ የሚባለው ነገር ለመልመድ ሳምንት ቢፈጅባችሁ አንድ ሳምንት በቃ በደምብ ጽድት ያለ መቆራረጥ ምናምን ትራንዚሽን ምናምን ከቻላችሁ that's enough። በቃ አንደኛ የሆነ ስፔሲፊክ ቦታ ላይ መቆራረጥ ከዛ ትራንዚሽን ማስገባት እና ኤክስፖርት ማድረግ ከቻላችሁ ሳውንድ መጨመር ምናምን ኤስኤፍኤክስ ምናምን እንደዚህ የሆነ ትራንዚሽን ላይ ምናምን መጨመር ከቻላችሁ that's it። በቃ ሌላ የተለየ ወሰብሰብ ያለ ነገር አያስፈልጋችሁ ይችላል ማለት ነው። you are not making a movie እኮ it's በጣም ኖርማል ነገር። ስለዚህ እሱ ማድረግ ትችላላችሁ። ኦፍ ኮርስ በጣም ጥሩ ኤዲቲንግ በሆነ ቁጥር ኢንጌጅመንቱ ከፍ ያለ ይመጣል። እሱ ደግሞ it's a matter of time ነው። በፕሮሰስ የመጀመሪያ የምንለቁት ቪዲዮ ዝም ብሎ ከትከት ብቻ ሊሆን ይችላል። ከዛ በኋላ የሚለቀቀው ቪዲዮ ደግሞ በጣም አሪፍ ይሆናል ማለት ነው። እሱ በጣም አሪፍ ነገር ነው። ሰው ካፕከት በጣም ጥሩ ነገር ነው። ለስክሪን ሪካርዲንግ የሚሆናችሁ አሪፍ ሶፍትዌር ሪከመንድ አደርጋችኋለሁ። ቪዝላ የሚባል ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በጣም ክላውድ ራሱን የቻለ ክላውድ ስቶሬጅ ያለው ነው። ስለዚህ ለምሳሌ እኔ ቢሮ ራሱ ሆኜ የቢሮ ኮምፒውተር ላይ ስክሪን ሪከርድ አደረግና ፋይሉን ይዤ አልመጣም። ቤት መጥቼ ላፕቶፔ ላይ ራሱ ክላውድ ስቶሬጅ ስላለው ዳውንሎድ አረጋዋለሁ። ቤት መጥቼ በፋይልም ይዤ መሄድ አይጠበቅብኝ፣ በፍላሽም ይዤ መሄድ አይጠበቅብኝ ማለት ነው። ቪዝላ በጣም አሪፍ ነው። ዙም ኢን ዙም አውት እያደረጋችሁ ሪከርድ ማድረግ እንድትችሉ ይረዳችኋል። ሌላኛው ዲዛይኖች ምናምን ለመስራት ለዩቲዩብ በተለይ ለተምብኔል ምናምን የምጠቀመው ካንቫን ነው። ካንቫ በጣም አሪፍ በጣም ቤስት የሚባል ቱል ለብዙ ነገር። በጣም ደግሞ ዩዘር ፍሬንድሊ ነው፣ ቢግነር ፍሬንድሊም ነው። በጣም ጀማሪም ብትሆኑ ብዙ ነገሮች መስራት ይችላላችሁ። ካንቫ ላይ አሪፍ ዲዛይኖች መስራት ይችላላችሁ። ለሱ እንጠቀም ነበር ለተምብኔል እና ለአንዳንድ ዲዛይኖች ምናምን ለማስገባት ስፈልግ ማለት ነው። ሌላኛውና ዋነኛው ነገር ኮንተንት እንዴት ነው የምሰራው? ኮንተንት ከየት አመጣለሁ? አሁን ኮንተንት በጣም የሚያስጨንቅበት ጊዜ ላይ አይደለም። ብዙ ጊዜ ኮንተንት የሚያግዛችሁ ነገር አለ። አሁን ኤአይ የሚባል ነገር እንግዲህ ሞክራ እናንተም የጠቀማችሁበት እንደሆነ ተስፋ አደርጋለሁ። ቻት ጂፒቲ በጣም ዋነኛው ለኮንተንት ክሬሽን የሚያግዛችሁ ቱል ነው። እኔ ራሴ ይህንን ቪዲዮ እንኳን ሳዘጋጅ ተጠቅሜበታለሁ ቻት ጂፒቲ። ኮንተንታችሁን ስትራክቸር ለማድረግ ፍሎውን ለመጠበቅ ትሬኒንግ የሆኑ ነገሮችን ለማግኘት በብዙ ነገር ቻት ጂፒቲ ይጠቅማችኋል። ስለዚህ በጣም ስራ ያቀላል ማለት ነው ቻት ጂፒቲ። እናንተ ጥሩ ኮንተንት ስክሪፕት ምናምን ኤቭሪቲንግ ስክሪፕት ብትፈልጉ ስክሪፕት ቁጭ አድርጎ ይሰጣችኋል። ደግሞ ጥሩ ነገሩ ምንድነው እየተማራችሁ ስለሚመጣሱ ራሱ ለሚቀጥለው ኮንተንት ሳዘጋጁ ራሱ ጀነሬት ያደርግላችኋል ብዙ ነገር ማለት ነው። ኮንተንቶችን ሐሳቡን ከሰጣችሁ እናንተ ደግሞ ስክሪፕታችሁን ጫር አድርጋችሁ ወደ ሪካርዲንግ መምጣት ትችላላችሁ ማለት ነው። ምንድን ነበረ ቻሌንጆቹ ምንድን ናቸው? በዋነኝነት ቪዲዮ ዝም ብሎ ክሬት ስላደረጋችሁ ፖስት ስታደርጉ እንትን ይመጣሉ ማለት አይደለም። የመጀመሪያው ነገር እኔ የምነግራችሁ ነገር ኮንተንት የመጀመሪያዎቹ ላይክ 8-9 ቪዲዮ ምናምን ቲክታክ በጣም እንደ ዩቲዩብ አይደለም እንደምታውቁት ላጥ ነው የሚለው ቲክታክ የሆነ ቀን ቫይራል የመውጣት እድሉ ከፍተኛ ነውና ግን ስቲል እንደዛም ሆኖ የመጀመሪያዎቹ ቪዲዮዎች 150 ምናምን ቪው ነበር የሚኖራቸው። ግን አይ ዋዝ በጣም ኤክሳይትድ እንዴት ነው 100 ሰው ጋር ራሱ የደረሰው የሚል ነገር ነበር። ከዛ የሆነ ቀን ሰርፕራይዚንግሊ በጣም የሚገርማችሁ ነገር በጣም ቫይራል የመጀመሪያ ወጣልኝ ቪዲዮ የምን ጭራሽ መስሪያ ቤት አካባቢ ነበርኩኝ። ቪዲዮ ትንሽ ጋፕ ስራ በስቶ ጋፕ አድርጌ ነበር። ከዛ የሆነ ቀን ድንገት የሆነ ሰው ነው አማርኛ ፓወር ግዝ ምናምን ጫንልኝ ምናምን ሲል አይ ፓወር ግዝ ለምን ትችላለህ ኮምፒውተር ላይ ራሱ ዊንዶውስ ራሱ የሆነ አማሪ ኪቦርድ እኮ አለ እሱ ብንጠቀም እንደውም በጣም ኢዚ አልኩኝና አወራን። ከዛ ሪከርድ አደረኩኝ እንዴት ኢንስታል እንደሚደረግ ምናምን ሪከርድ አደረኩት፣ ኤዲት አደረኳትና ፖስት አደረኩኝ። በሁለት ቀን ውስጥ 180 ሺህ ነው ምናምን አካባቢ ታየ ማለት ነው። እሱ ቪዲዮ ብቻ 1000 ምናምን ፎሎወር ይዞ ነው በሁለት ቀን በ3 ቀን ውስጥ ምናምን ማለት ነው። እና አይ ዋዝ በጣም ኤክሳይትድ
ገረመኝ ምናምን እንዴ እንደዚህ ነው እንዴ ምናምን እንደዚህ ቀላል ነገር እንደዚህ በጣም ይታያል ማለት ነው ቅድም ያልኳችሁ ነገር ማለት ነው ሽድም በጣም አድቫንስድ ነገር ቫይራል እንደውም የመጀመሪያ ይመስለኝ ነገር እቺ በጣም ኢዚ ነገር ናት እንዴት ብዬ ለቃታለች ነበር ከዛ በኋላ ነው እኔ ራሴ ሺፍት ያደረኩኝ በቃ ምንም ነገር ፖስት አደርጋለሁ ማለት ከዛ በኋላ ላይ ቀላል ነው ይባል ነገር የለም የሆነ ሰው ተጠቅማለች ከዛ በኋላ ይገርማችኋል ማለት ሌላኛው ቻሌንጅ እንግዲህ የሚሆንባችሁ የሚችለው ነገር ምንድነው ቲክታክ is not that much በጣም ፖዚቲቭ ነገር የሚበዛበት ቦታ አይደለም ቶታሊ አይደለም ይችላል ብዙዎቻችሁ ተጠቃሚ ስለሆናችሁ ታውቁታላችሁ ኔጌቲቭ ኮሜንት በቃ በጣም አለ ምንም ስሩ ማለት ምንም ስሩ ጥሩ ነገሩ ፊልተር ያደርጋል ዩቲዩብ ግን ቲክታክ ፊልተር ያደረጋ ፖስት ያደርጋል ግን በቃ ላይክ ምንም ነገር ፖስት ብታደርጉ የሆነ ሰው ይመጣና ጭንቅላታችሁ ይላችኋል ዛሬ ነው እንዲያወቅሻት እቺ ነገር ብራዘር ምናምን ሚል ኮሜንት ነው ደርሶኝ ያውቃል አይ ኖ ኢት አርሊየር ግን ችግር የለውም የሆነ ማያውቀው ሰው አለ እሱ ያውቀዋል ጎበዝ በቃ ብላችሁ ማለት ነው እንደዛ አይነት ነገር ብዙ አቴንሽን መስጠት አይጠበቅባችሁ ማለፉ ይቀላል እና ሰው እንደዚህ እንግዲህ ቻሌንጆቹ እንዳለ ኦቨርካም በማድረግ አንደኛ ኔጌቲቭ ኮሜንት ይኖራል ኦፍ ኮርስ ግን ኔጌቲቭ ኮሜንት ወደ ኋላ ሊያስቀራችሁ አይችልም ኢግኖር them ከዛ በኋላ እሱን ይዛችሁ መቀጠል ነው ስለዚህ እነዛን ቻሌንጆች ኦቨርካም ካረጋችኋቸው አሪፍ ነገር ይኖራችኋል ብዬ አስባለሁ ምክንያቱም ቲክታክ ምነግራችሁ ነገር በጣም ብዙ ጥቅም ነው ያለው ቅድም ስለ ገንዘብ አላወራችሁም እስካሁን አይደለ አንደኛው በጣም ትልቁ ጥቅም እንግዲህ ሰዎች ጋር ሪቻውት ማድረግ ነው በጣም ብዙ ሰዎችን ሪቻውት ታደርጉበታላችሁ እኔ የምሰራቸውን ኮንቴንቶች አዩ ብዙ ሰዎች ኮሙኒኬት አድርገውኝ ነበር እና በዛ ምክንያት ኦንላይን ትሬኒንግ ሰጥቻለሁ በዛ ገንዘብ ሰርቻለሁ አንዱ በጣም ማታ በቤቴ ቁጭ ብዬ ኦንላይን ትሬኒንግ አድርጌ ሰዎች ጋር ገንዘብ ሰርቻለሁ ከዚህም በኋላ መቀጥልበት አንደኛው ነገር እሱ ነው ሁለተኛው እዛ ጋር የሰሯቸው ነገሮች አይተው ሰዎች ፕሮጀክቶችን አሰርተውኛል የተለያዩ ፕሮጀክቶችን ሰርች ይላቸዋለሁ ኦኬ እንደዚህ አይነት ነገር ሰራለህ ያ ወይና ሰራለሁ አይቲ ባክግራውንድ እንዳለኝ ሲገባቸው ከአይቲ ጋር የተያዙ ሌሎች ስራዎችን እየጠየቁኝ በትርፍ ሰዓቶቼ ሰርቼ ያስረከብኳቸው ፕሮጀክቶች አሉ በዛም ደግሞ ጥሩ የሚባል ገንዘብ ሰርቻለሁ ማለት እስካሁን ማስታወቂያ ሰርቼ አላውቅም በ3 ወር ውስጥ ግን ከማስታወቂያ ላይቭም አልገባም ስለዚህ ገንዘብ የሰራሁት ፕሮፌሽናል ነገሮችን በመሸጥ ነው ማለት ነው ቲክታክ እሱኛውን ሪቻውት እንድታደርጉ ያደርጋችሁ ሁለተኛ ወደ ዩቲዩብ መጣኝ ዩቲዩብ ላይ ስመጣ እዛ 30,000 ፎሎወሮች አሉኝ እሱኛው ዩቲዩብ እንግዲህ ፔመንት አለው እንደምታውቁት ገና የኔ አሁን በቅርብ ነው የጀመርኩት ገና ሞኔታይዝም አልተደረገም ገና ሰብስክራይበርም አለሞላ ሰብስክራይብ አድርጉ በዛ አጋጣሚ እንዲሞላ ግን ስቲል ወደ ዩቲዩብ ደግሞ ብዙ ሰዎች እንዲመጡ ማስታወቂያ ለመስራት ተመችቶኛል ማለት ነው ይሄኛው ራሱና የሱን እድል ይሰጣችኋል ስለዚህ እሱ ደግሞ በጣም ጥሩ ነገር ነው ስለዚህ ቲክታክ ኢዚ አይደለም ኢዚ ጥሩ ነገሮችም ይገኙበታል ማለት ያክል ነው ካያዋቸው ነገሮች ልሰጣችሁ የምችላቸው ቲፖች ምንድናቸው ለመጨረሻው እናየው እሱን ነው ምንድነው በጣም ማተኮር ያለባችሁ ነገሮች ላይ አራት ነገሮችን እስኪ ማተኮር ያለባችሁ ነገር ልንገራችሁ የመጀመሪያው ኒች ክሬት መምረጥ ነው ወይም ደግሞ ምን ኤሪያ የምትሰሩበትን ኤሪያ መምረጥ የትኛው ኒች ላይ ብሰራ ያዋጣል ቅድም መጀመሪያ ካይ ነገርኳችሁ ነገሮች አሉ ብዙ ነገሮች አሉ ከነዛ ውስጥ በጣም ጥሩ የሆናችሁበትና አሪፍ ልትሰጡት የምትችሉት ነገር ላይ ማተኮር ያ በጣም ይጠቅማል ብዬ አስባለሁ ማለት እሱ ላይ አንደኛው ማተኮር ነው ሌላኛው ቪዲዮቻችሁን በጣም ሾርት ኤንድ ክሊር ማድረግ ነው ቪዲዮ የቲክታክ እንግዲህ በጣም እንደምታውቁት ሊሚትድ ነው ሰው በቃ ላጥላጥ እቺጃለች ላጥላጥ ነውና በጣም አጭር ቪዲዮ ስለሆነ መሰራት ያለበት እንደው ብዙ ጊዜ ይገጥመኛል ኮሜንት ማድረግ ያደርጉኛል ሰዎች ጥሩ ነገር ነው ኮሜንት አስተላልፈው ግን በጣም ተፈጥናለህ የሚል ኮሜንቶች ደርሰውኝ ያውቃሉ ለምሳሌ የ3 እና 4 ደቂቃ ቪዲዮ ሪከርድ አድርጌ እሱን በጣም በቃ ስክሪን ሪከርድ ያደረኩት ዲሞንስትሬት ሳደርግ 4 ደቂቃ ምናምን ሊሆን ይችላል ግን እሱን ኮንተንቱን ሳይለቅ ለ30 ሰከንድ 45 ሰከንድ ለማድረግ የተፈጣ ብዙ እንደውም ትልቅ ቻሌንጅ ነበር that's why YouTube ራሱ የከፈተልኝ ሰፋ አድርጌ በደንብ ተንተን አድርጌ ለማስረዳት እንዲመቸኝ ማለት ነው እና ቲክታክ በሰዎች ምን ያህል አይተውታል ቪዲዮአችሁን የሚለውን ነገር አጥንቶ ነው ወደ ሰዎች የሚያደርስላችሁ አንደኛው የሚያደርገው ነገር እሱ ነው ስለዚህ ኢንጌጅመንቱን ቼክ ሲያደርግ ሰውየው እኔ በመጀመሪያዎቹ 15 እና ምናምን ደቂቃዎች የሆነ የሚፈልገው ቦታ ላይ ካላደረስኩ ላጣርጉት ነው የሚለው ሶ ቲክታክ ላይ በተሻላችሁ መጠን አጭር አድርጉት ግን ኮንተንቱ ሚስ ሳይረግ ማለት ነው ማሰል ላይ ፈልጋችሁት ነገር ሳይቀር በተሻለ መጠን ነው should be very short ማለት ነው ሌላኛው ምናልባት እንግዲህ ይሄ ኦፕሽናል ነገር ነው እኔ ኮንተንቶችን በአማርኛ ነው እስካሁን እየሰራው ያለሁት ግን if ለይሄን ቪዲዮ የምታዩ ሌላ ተጨማሪ ሎካል ላንጉዌጅ የምታውቁ ከሆነ ኢትዮጵያ ውስጥ I don't think በሌላ other local language ቪዲዮ በጣም ተሰርቷል ብዬ አላስብም ሊሚትድ ነው በአብዛኛው ኮንተንት ክሪኤተር የሚሰራው በአማርኛ ነው ሌላ other local language የምትችሉ ሰዎች ካላችሁ ያልተነካ ኤሪያ ነው ብዬ ማሰብ እሱ በጣም ብዙ ቪዲዮዎች ፕሮዲዩስ መደረግ ይችላሉ ብዬ አስባለሁ እሱን ብታስቡበት በጣም አሪፍ ነው ብዬ
አስባለሁ። ሌላኛው እና ትልቁ ነገር እንግዲህ ኮንተንት ክሬት ስታደርጉ ፖይንት ፎከስ ማድረግ አለባችሁ የማሰቡ ሰዎችን መርዳት ላይ ነው። የሆነ ስፔሻሊ ቱቶሪያል ምናምን ሰሩ ከሆነ ቫይራል መውጣቱ ላይ ምናምን ከሆነ ሞር የምታተኩሩት እሱኛው ትንሽ አስቸጋሪ ነው የሚሆነው። ምክንያቱም ሚስሊድ የሆኑ ነገሮች ሊበዙ ይችላሉ ማለት ነው። ብዙ የምናያቸው ቪዲዮዎች አሉ አይደለ? ያልሆኑ ነገሮች ሰዎች ብቻ ዝም ብሎ ቫይራል ሊሆን ያ ቪዲዮ ብቻ ሚስሊድ የሚያደርጉ ነገሮች ብዙ አሉ፣ የሚያሳስቱ ነገሮች። ሶ ፎከስ ኦን ሄልፒንግ ዘ ፒፕል ከዛ በኋላ የሆነ አሪፍ ነገር ይኖራል ብዬ አስባለሁ። ሶ በጣም አሪፍ ያ ደግሞ በጣም ትረስት ቢልድ እንድታደርጉ ያደርጋችኋል። እናንተ ፎከስ ያደርጋችሁ ያላችሁት የሆነ ጥሩ ነገር ላይ ነው፣ እነሱ ሰዎች ማገዝ ላይ ነው። ሰዎች እሱን በደንብ ያያሉ። ትረስት ቢልድ ታደርጋላችሁ። ትረስት ቢልድ ባደረጋችሁ ቁጥር ደግሞ ሰዎች ወደ እናንተ ቅድም ያደርጓችሁን ስራዎች ይዘው የመምጣት እድላቸው ከፍ ይላል ማለት ነው። ዳት ወይ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው በደንብ። ምክንያቱም እናንተ አሁን ቪዲዮ ብቻ ላይ ብቻ አይደለም ያተኮራችሁ፣ የሆነ የምታውቁት ነገር እያካፈላችሁ ነው። ያንን ደግሞ ሰዎች እንዲያምኑ ማድረግ ትችላላችሁ። ስለዚህ ያ ከሆነ ሰዎች ሪች አውት አድርገዋችሁ ቪዲዮ ከሰራችሁበት በጣም ደግሞ ፎር ዩ ሰርፕራይዝ ትረስት ካለ የጠየቃችሁትን ገንዘብ ነው የሚከፍላችሁ ሰው እና እኔም አይቼዋለሁ። በዚህ ሶስተኛው አሪፍ ነገር ነው። ትረስት ቢልድ ማድረግ መሞከር ያስፈልጋል። እነዚህን አድርጉ እና ጀምሩ። ነገ ዛሬ የለም፣ ዛሬውኑ ጀምሩ። በጣም ቀላል ነው። ጀስት ስልካችሁን አንሱ፣ ከዛ በኋላ ሪከርድ አድርጉ። የምትፈልጉትን ነገር ሼር አድርጉ፣ ፖስት አድርጉት። ፎር ሹር በጣም በአጭር ጊዜ ውስጥ ደግሞ አሪፍ ለውጥ ታዩበታላችሁ ብዬ አስባለሁ። ሁሉ ነገር ፕሮሰስ ላይ የሚያልፍ ነገር ነው። ፕሮሰስ ሲኖር ደግሞ ደስ ይላል። ፕሮሰሱ በራሱ ደስ የሚል ነገር አለው ብዬ አምናለሁ። እኔ የትኛውም ነገር በፕሮሰስ ሲመጣ ደስ ስለሚል ማለት ነው። ሶ በአንድ ቀን የሚመጣ ነገር የለም፣ ግን በፕሮሰስ ደግሞ አሪፍ ነገር ማድረግ ይቻላል የሚል ተስፋ አለኝ። ካለችኝ በጣም አጭር ልምድ ያገኘኋትን ነው ላካፍላችሁ የሞከርኩትኝ። ከዚህ በኋላ ደግሞ በተናጠል ኮንተንት ላይ ለምሳሌ ቪዲዮ ኤዲቲንግ ላይ እንዴት ኮንተንት ክሬሽን ላይ ሌሎች ቪዲዮዎች ደግሞ ሰራላችኋለሁ። ኮንተንት እንዴት ቻትጂፒቲ በመጠቀም ቅድም ያልኳችሁ እንዴት ኮንተንት ክሬት አደርጋለሁ። አንድ ቪዲዮ ደግሞ ሲምፕል ቪዲዮ ኤዲቲንግ ደግሞ የሚያሳይ በጣም ብዙ ኦፕሽኖች አሉ። እነሱን እዩ፣ ግን እኔም የምሰራበት ይሆናል ማለት ነው። ሶ እንግዲህ እዚህ ድረስ ከደረሳችሁ ተመችቷችሁ ነው እዚህ ደረሳችሁ። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ ላይክ ካላደረጋችሁ አድርጉ። ያው ፎር ሹር ደግሞ እናንተ ወደ ኮንተንት ክሬተሩ ራሳችሁን አሳምናችሁ ስትመጡ ድረስ ሌላ ሰው ጓደኛችሁ ይኖራችኋል ጀማችሁ ውስጥ። በእርግጠኝነት ኮንተንት ክሬት ማድረግ እየፈለገ ፈርቶ የቆየ ሰው ሁሉም ጀማ ውስጥ ይኖራል ብዬ አስባለሁ። ስለዚህ ካለ ቪዲዮን ሼር አድርጉለት፣ ይጠቅማችኋል ብዬ አስባለሁ። ቲል ኔክስት ታይም ይመቻችሁ።